ጤና ይስጥልን ይህ የአዲስ ላይፍ ኢንተርኔት ሬዲዮ ነው በዚህ ፕሮግራማችን ከሀገራችን ድምጻውያን ጋር አጥር ያለ ቆይታ ይኖረናል ለዛሬ በኮሜዲያን ወይም በቀልደኝነቱና በድምጻዊነቱ የምናውቀው ይርዳው ጤናው በጥሪያችን መሰረት እዚህ ስቱዲዮአችን ተገኝቷል መልካም ቆይታ የሰውሃ አገርማ ይበቃል ከእንግዲህ ይበቃል 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 ከእንግዲህ ይበቃል አይደለ እስኪ ልሂዳለው የራቀው ወዲህ ሆድ እንዳለው አይሎ ልቡ እንደወጠነ ልቡ እንደወጠነ ይርዳው ጤናው እንኳን ደህና መጣ እንኳን ደህና ቆይሽ አብዛኞቻችን የምናውቀው በኮሜዲያንነት ወይም በቀልደኝነቱ ነበር ከቅርብ ዓመታት ወዲህ ግን በድምጻዊነቱ እውቅናን ካገኙት ወጣት ድምጻውያን መካከል አንዱ ሆነሃል ስለዚህ ታውቃለህ ስለዚህ ምንም የሚወራ ነገር የለውም አንቺ ጨርሰሽዋል እና ያው እንግዲህ ያው እኔ እንኳን በፊትም በድምጽ ነበር መጀመሪያ ድምጹን ነበር መጀመሪያውንም የጀመርኩት ያው የተለያዩ ሰዎችን ድምጽ በማስመሰል ነው ሰው ወደ ኮሜዲያንነት ያመጣኝና ከዛም የተለያዩ ቀልዶችን መናገር ጀመርኩ አሁን ደግሞ በፊት በጀመርኩበት እንደገና በድምጹ ከታዋቂው ደራሲ የዜማ ደራሲ አበበ ብርሃኔ ጋር ያው አንድ ካሴት ሰራን በዚህ እንግዲህ ከህዝቡ ጥሩ ተቀባይነት ተገኘ ማለት ነው ቀድሞም ከቀልደኝነቱ በፊትም ድምጻዊነቱ ነበር አዎ መጀመሪያም ያው የት ነው የጀመርከው ድምጻዊነቱ ማለት እዛ አይነ ሱራና ዳሪ ትምህርት ቤት አለ እዛ ነው የጀመርኩት የተለያዩ ዘፋኞችን ድምጽ በማስፈን እዛ ያለ ትምህርት ቤት ሁሉም ሰው እንደሚያደርገው ማለት ነው እና እንደዛ ጀመርኩኝ ከዛ በኋላ በቃ ያው ወደ ሬዲዮ ስቀርብ ግን የተለያዩ ድምጻውያን ብቻ ሳይሆን ጋዜጠኞችን ድምጽና በማስመሰል ቀረብኩኝ እንደውም አንድ ካሴቱ ትዝልሽ እንደሆነ የመጀመሪያ ካሴት አለ የነበዛው ወርቅን ነው ሁለት ነው አንዱ የመጀመሪያ ካሴቱ ይሄ ኮሌክሽን የሰዎችን ዘፈን በመስፈን አንዳንድ ጊዜ በሱ ስትሰሪ ነው የምትታወቂው ለምን ድምጽን ለማውጣት ብዙ ጊዜ ትንሽ ይጠቅማል እና ያው እንደ ተለያዩ ሰዎች ማለት ነው በመስፈን በስወጣው የማንን ነበር ብዙ ጊዜ መታንኩራኩራ እኔ እንግዲህ በአብዛኛው የምታውቀው የነበዛው ወርቅ ከተማ መኮንን የበዛው ወርቅ አዎ እሺ እነሱን የከተማ መኮንን ግጥሙ ይመች ነበር የበዛው ወርቅ ለምሳሌ እንዴት አገኘ አይ ትዝታ ነው ብዙ እንደዚህ በጣም እንትን የምትለው ነገር ግን ምን መሰለሽ ምንም እንደዚህ ለወንድ ነው ለወንድ አይደለም የሚባል ነገር ስታስመስይ ሁሉንም ነገር ነው የምታስመስይው በዛ ሰዓት ሰው እንግዲህ እኔን ይርዳውን ሳይሆን የሚጠብቀው በኔ ውስጥ በዛ ወርቅ ነው ማለት ስለዚህ በኔ ጉሮሮ ያው እንግዲህ የሷን ድምጽ እየዘፈንኩ ስለሆነ ትዝታሽ ብዬ እሷን በዘፈን ደግሞ ያው እንግዲህ በዛ ወርቅ ሳይሆን ወይ ማን ወርቅ ልበለው ወንድ እሱ ነው የሚመስለው ስለዚህ የበዛ ወርቅ ለመስፈን ግዴታ ግጥሙንም በሴት ማድረግ አለብኝ እስቲ እንስማ አሁን እንኳን ያው እስቲ እንግዲህ ባጊተህ በማረ በትዝታ ፈረስ ባጊተህ በማረ በትዝታ ፈረስ ይኸው ደግሞ መጣው ዛሬም እዚህ ደረሰ እንደዚህ ይሄንን ይመስላል ሌላ ሰማን ነበር ሌላ የተለያዩ ዘፋኞች ያው ብዙን ያው ሰው እንዲያቅም ፈልገው የበዛ ወርቅን ድምጽ መቼም ወንድ ሲያመጣው እሷም ድምጿ ወደ ወንድ ሄዳለ ነገሩ ወፈር ያለ ነው ግን ደስ ይላል እና እሷን ድምጽ ዩኒክ የሆነ ነገር ስታደርግ አንዳንዴ ሰው ደስ ስለሚለው ታርጌቱ የሷ ድምጽ ነበር ከዛ የከተማ መኮንን ከዛው ቤት እንዳታ ዋርደ ነኖ ብቻዬን
እዛቸው አልጋዬ ላይ ጎሶማ አርገኝ እንደዚህ ብሎ ደግሞ እናቶ ከተማ ደግሞ አሉ እሳቸውና በቃ ዋናው ግን የሁለቱ ድምጽ ታርጌት አድርጎ የሌሎችን ድምጽ ያው በማስመሰል ሳይሆን ዝም ብሎ እንዲቦላ ካሴቱ ማለት ነው ሰራው። ሌላ አሁን ለምሳሌ ለድምጽህ አንተ ለማስመሰል የሚቀርብ የሴትም ሊሆን ይችላል ከዚህ ስለሰማው ነው እስቲ አንዱን በልልን ማለት ደስ የሚልህ ምኑን የሚቀልህ ላንተ ድምጽ ይቀለኛል የከሌ ሙዚቃ ሳዜማው አሁን የበዛ ወርቅና የከተማ መኮንን ጥሩ ነው ምን ሰማው እንደውም ዞር ይብዬ ያዳመጥኩ ነበር ለምሳሌና ለምሳሌ ለማለት ኦኬ እንደዚህ የሌሎችስ ያው ማለት የሌሎችን እንዴ የሌሎች ለምሳሌ እናረጋኝ ምናምን ይጫወታል እናረጋኝ ለምሳሌ ከየትልስ ፈለሽ ከድሮ ነው ያው የድሮ እዛ ያለው አድማጭም ብዙውን የድሮን ነው የሚያውቁትና እንዴት ከርመሻል ያለሚ እንተኝቻይሁሽ በሌትልሚ ፍቺው ተፈቶነ እስከ ሰማው ተጨነቅ ያለው በጨለማው ሳይዋይበት ሳይመከር ወረታም የለው ላልቸገረው ልብን መዘከር የደጃ አበባ ዋልኩት ንብረቴ ሲወሰዱ አለ በገርነቴ በቅሎ እንጂ እንግዲህ ካሴት ተበጥሷል አይገጥሙ ጠፍቷል በአብዛኛው ብዙ የሬዲዮ ሰዎች ጋር እንዲህ ሰስፔንስ ተፈጥሮበት አባጭ ላይ ደስ ይላል ጥሩ ነው አይደለም ከሀገሩ ወይም ከፈሱ እንደጋላቢው ነው እንዳደራሱ ሆይ የታለ ጉልጉለቱ የታለቀበቱ አየትዝታ ገር ቅርበቱ ሆይ ረንደነሽ ማለት ለማን ይመስልሻል ላንቺ የመሆኑ ወደሽ ረሻል ከሰው ጋር ሙቃለሽ ባሳፈለይሻል ወደኔ መተሻል ምን ያስደብቅሻል ሆይ ፍቅርሽ ተይዞ ልቤ ደጅ ይጠናል እንድታናግሬው ፈልጎም ይሆናል ፍቅርሽ ተይዞ ልቤ ደጅ ይጠናል እንድታናግሬው ፈልጎም ይሆናል እዩት ሲያማዶ ከገደሉ ስር ጸይም ልጅ ይፈልቃል ውሃ ይመስል እናታረገመኝ አባታረገመኝ ብቻዬን መኝታ ምነው ደጋገመኝ ላይ ለአድማጮች ካደረስካቸው የሙዚቃ አልበሞች መካከል የራስህ ግጥምና ዜማዎች የትኛው ላይ ነው የሚገኘው? የራሴ ግጥምና ዜማ ምንም የለም ያው አንዱን እንዳልኩሽ ጠቅላላ እንደውም የሰዎች ነው የዘፈንኩት ሁለተኛው ካሴት ደግሞ አበብራኔ ዜማውን እሱ ነው እና ግጥም ሶስና ታደሰነች አብዛኛውን አንዱን ደግሞ ይልማ ገብረአብ እንደዚህ ተወጣጣው ነው የደረሱልኝ የራሴ የለም የትኛው ነው ይበልጥ እኔን ይገልጸኛል ወይም እምወደው ብለህ የምትለው እንግዲህ ከኔ ጋር የሚያያዘው አልገለጣል ተጋርዶ ሰፈሯ ቀረች ከህዋው ላይ ከተረፍ ድንበሯ ምን ይሆነ ፀሐይ ማፈሯ ምን ይሆነ ጀንበር ማፈሯ እንደዚህ የሚለው ዘፈን ከኔ ጋር ይያዛል ማለት እንዴት እንግዲህ ደራሱ በምን መልኩ እንዳያያዘው ባላቅም ከኔ ጋር የሚያያዝ ይመስለኛል ያው አልገለጣል ተጋርዶ ጀንበሯ ነው የሚለው
እኔን ተመልክቶ የሰራው ይመስለኛል በሐሳቡ እኮ በምን መልኩ ያው እንግዲህ እኔ ሶር ስለሆንኩኝ ምናልባት እንግዲህ ካለው ቀና ምኞት እንግዲህ እኔ ያው ብራንድ እንዲኖረኝ ካለው ቀና ምኞት ምናምን ሊሆን ይችላል ዘፈን እኮ ረቂቅ ነው እና እኔ እንደማስበው ነው የደራሲውን ሐሳብ አላውቀውም አይነ ስውርነቱ እንዴት ተከሰተ ወደዚህ እንምጣ እንግዲህ እንዳንዱ ጋዜጠኛ አይነ ስውር ለመሆን ምን አነሳሳ እንዳትይኝ እንጂ ለነገሩ እኔ እንዳንተ አይነቱን ገልጡ ላለማየት ብዬ ነው ያልኩት አንቺ ግን በጥሩ መልኩ ነው ያልሽው እንዲያጋጥማል አዎ ምን አነሳሳህ ነው ያለኝ እና ግን ያው አይነ ስውርነቱ ምንም እንደዚህ በጻዳቴ ነው የፀሐይ ጨረር ከውሃ ጋር ተደባልቆ በዛ ምክንያት ነው አይኔ ይደፋው ይሄን ይመስላል ስንት አመት ልጅ ያለ አይ 6 ወር ልጅ አልገለጣለ ተጋርዶ ሰፈሮ ቀረች ከግዋው ላይ ከጠረፍ ድንበሯ ምን ይሆን ፀሐይ ማበሯ ምን ይሆን ጀንበር ማበሯ ምን ይሆን ፀሐይ ማበሯ ምን ይሆን ጀንበር ማበሯ አልገለጣለ ተጋርዶ ሰፈሮ ቀረች ከግዋው ላይ ከጠረፍ ድንበሯ ምን ይሆን ፀሐይ ማበሯ ምን ይሆን ጀንበር ማበሯ ምን ይሆን ፀሐይ ማበሯ ምን ይሆን ፀሐይ ማበሯ ምን የምትሞክረው የሙዚቃ መሳሪያ አለ ምንም ወደፊት ምን ወደፊት እንግዲህ እኔ ያው ስንፍና ምናምን አለ መሰለኝ ኦርጋን ምናምን ለሞክራለሁ አሁን ላለህበት ደረጃ ማለት ለድምጻዊነቱም ለኮሜዲያንነቱም ወይ ለቀልደኛነቱም እንድትደርስ አስተዋጽኦ ያደረገልህ ማን አለ ሰው ካለ ማን እንግዲህ ለድምጻዊነቱ ያው እኔ የዜማ ደራሲውን አበበ ብርሃኔን ነው እኔን ስታይል አስቦ ሊሰራው ይችላል ብሎ አስቦ እንደዚህ በማድረጉ እሱን ነው ለኮሜዲያንነቱ ግን የኢትዮጵያ ሬዲዮ ቴሌቪዥን እንዲሁ ያው ህዝቡ ነው አስተዋጽኦ የሚያደርገው ማንን ታደንቃለህ ማንን ታደንቅ ነበር ማለት አሁን በዛን ጊዜ በሰባዎቹ አካባቢ ስለሆነ ማንንም የሚባል አይደለም በጣም ብዙ ካሴቶች ተከታትለው ይወጡ ስለነበረ እገሌን ከገሌያቲም በጣም እነ ቴዎድሮስ ታደሰና ኤፍሬም እና ኬኔዲ ምናምን ያኔ ስለሚያወጡ በጣም እነሱን በጣም አድንቃቸው ነበር አሁን ምን በመስራት ላይ ነው የምትገኘው አሁን ካሴት እየሰራው ነው ሌላ ሶስተኛ ለመስራት በዝግጅት ላይ ነኝ ምን ደረጃ በጥናት ላይ ነኝ ማለት ነው በስራ አጋጣሚ አሁን መቼም ስራው ራሱ ከብዙ ሰዎች ጋር የሚያገናኝ ነው እና ከብዙ ሰዎች ጋር ስትገናኝ የተለያዩ ጸባዮች ያጋጥሙሃል እና ከዛ ውስጥ እንደው የሚያስገርም ወይ ደግሞ በቃ በጣም ያሳቀህ ሊሆን ይችላል አይ እኔ እንኳን ስልሽ ሀገር ፍቅር ቅድም አይነት ለምሳሌ ምን አነሳሳ እንዳለ ማለት ነው ነው ሀገር ፍቅር ምን አጋጥሞኛል መሰልሽ አንድ ጊዜ የሰለሞን ገብረ እግዚአብሔር ስፖርት ጋዜጠኛው እያልኩ ያለው እሱን እያልኩ ያለው ህዝብ በጣም ሞልቷል እና ኤላስቲክ ህንጻ የሚል ዝግጅት እያሳየ ነው አርብለት እሱን እያልኩ ያለው ድሮ ከሚስቀው በጣም ሳቁ ጀመረብኝ ህዝቡና ምን ነው አለ እንዴ ስል የዋሰ ደግሞ ሰው ሳቀ ለካ ሰለሞን ነበር እዛው እስቲ ሰለሞንን እንስማው እንዴት ነበር የአትሌቶቻችንና የተለያዩ መገኛዎቻቸው በተለይ በሚያጋጥሙበት ሁሉ ድል መንሳታቸው ዋና ባህሪያቸው ነው እንደዚህ ይመስላል አሁን የት በመስራት ላይ የምትገኘው እንዳልኩሽ አሁን ለጊዜው በካሴት ጥራት ላይ ነው ያተኮርኩለት ናይት ክለብ ነው ናይት ክለብ ገና አልሰራም ለምን ያው ካሴቱ በደንብ ጥሩ መሆን መቻል አለበት በያስባለሁ ማንም ያቀናብርልኝ አልከው ገና አሁን በጥናት ላይ ነው ያለነው ዜማ ምናምን በመሰብሰብ ላይ ነው ያለነው እንጂ ወደ ቅንብር አልመጣንም በነገራችን ላይ ግን ያው ኤልያስ መልካና ደንቋለሁ በቅንብር በጣም እሺ ምትለኝ ነገር ካለ እምለው ነገር እንግዲህ ለሚያዳምጠኝ ህዝብ በጣም ያው እንደማከብራቸውና እንደማደንቃቸው ያው ምንም ማየት አያስፈልግበትም እነሱን ለማክበርና ማድነቅ በዛም በመጣ ያው ስለማላያቸው ኢትዮጵያ ውጪ ለስራ ወጥተካል አዎ ከኢትዮጵያ ውጪ እንደውም በጣም ብዙ ወጥቻለሁ የት ስዊድን ጀርመን ጅዳ ዱባይ
እስራኤል እንግሊዝ ገና እንግዲህ ለመሄድ በዝግጅት ላይ ነኝ ሆላንድ ጣሊያን ዴንማርክ ምናምን እንደዚህ ይጃለሁ ለነሱ ለሁሉም አድማጮቼ እንግዲህ እግዚአብሔር ፍቅሩን ያብዛላቸው በጣም ማከብራቸው ማፈቅራቸው እና የተለያዩ አስተያየቶችን ደግሞ ይላኩልን መጀመሪያ ላይ መድረክ ላይ ስትወጣ ምንድን ነበር የተሰማህ የህዝብ ጫጫታ ነው በጆሮ ይሰማው አይደለም አይ ደስ ይላል ያው እየተቀላልድን ይብዬ ነው እንጂ ደስታ ነው ያው የሚሰማው ምንድን ነበር ይዘህ የቀረብከው መጀመሪያ ብሔራዊ ቲያትር ነው ትዝ ይለኛል እና ያው የነዚህ ጋዜጠኞችን ቀድም ያልኩልሽን ጋዜጠኞች ድምጽ ነበር ያስመስልኩት እና በጣም ደስ የሚል ምላሽ ነበር ከዛ ወደዚህ ወዳለሁበት ነገር ገፋፋይ ማለት ነው አንተን ለማግኘት የሚፈልጉ ብዙ ሰዎች ይኖራሉ ይሄንን ፕሮግራም ካዳመጡ በኋላ አድራሻህን ብትነግራቸው አድራሻዬ እንግዲህ የሞባይል ቁጥር 211635 ነው የፖስታ ሳጥን ቁጥር ደግሞ 3413 ነው በነገራችን ላይ አንዴ ምን እንዳልኝ ታውቂያለሽ ሰው ሁለተኛውን ካሴት ማለት ነው ይሄንን በቃ ካሴቱ ይወጣል ስላችሁ አዱ ልጅ ምን እንዳለኝ ታውቂያለሽ እንዴ ካሴት ምንድነው በጣም ቆየኮ ነዳጅ ነው እንደምታወጣው ብለኛልና ሶስተኛው ካሴት ያው በጣም በቅርብ ጊዜ እንዳይጠብቁ ለማለት ፈልጌ ከራስ ዜማ ስብሰባ ላይ ስለሆንኩ ያው ለዚህ ነው እና በተለያዩ ነገሮች ግን እንገናኛለን ከአድራጊዎቻችን ጋር አመት መለት ወረም አንድ ቀን ነው ሆይ ሆይ እንገናኛለን ደጓማን መሆነው ሆይ ሆይ እንገናኛለን ደጓማን መሆነው እንገናኛለን ደጓማን መሆነው አንድ እንግዲህ ምን አይነት ቀልድ ነው ነገርሽ መሰለሽ መቼም እዚህ በጣም ያው ብዙ ነገሮች ናቸው እዚህ ሀገር ውስጥ ያሉት እና የሚገርምሽ ነገር አንድ ከተማ ውስጥ ያለች ውሻ አለችና በጣም ከደህንነቷ የተነሳ ቤተሰቦቿም ከመሆናቸው የተነሳ ምንም ነገር አይሰጧትም እና እየከሳች ሄዳ ምን እንደሆነ ታውቂያለሽ ሌባ ሲመጣ አትጮህም ቫይብሬት ነው የምታደርገው እሺ እርዳው ጤናው ጥሪያችንን አክብረህ ስለመጣ በእኔና በአዲስ ላይፍ ባልደረቦቼ እንዲሁም አድማጮች ስም ሆኜ ከልብ አመሰግናለሁ እሺ መስታወት እንግዲህ እኔም ደግሞ ጥሪ ስላደረግሽልኝ በጣም አመሰግናለሁ ከዚህ በላይ እንግዲህ ለህዝቡ ነው ህዝቡን በደንብ አዳምጦ ጥሩ አስተያየትም ሆነ ድክመትንም ሆነ ጥንካሬያችንን እንግዲህ እንዲነግረን ጠይቃለሁ በጣም ነው የማመሰግነው እግዚአብሔር ይስጥልኝ la sapna sapna lebetene sapna nabiyem fikratna la karda la rabbana la sapna la sapna sapna lebetene sapna nabiyem fikratna la karda la ay sapna la sapna عالمه فنو على مجرارة عالمه فنو من المجرسة فتنان بدي بزدك ربات ولا الناس عمل تقيق تفاجئ la 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 la